ሰላም ነሽ? አይ ቡና ላይ ጠጣሁ ወጣሁ። ብርዱ ከብዶ እውነት ለምን አጠጣም ነበር? ዝናብ መጣና ሰዎች አንተ ሜጣና ግቢ ነው የምትኖረው፣ እዛ ቡና ታበላለህ፣ ለምን ከውጭ ትጠጣለህ? እዚህ ነው። ኧረ እባክህ። አይ ቆይ ያባራል፣ ሄደህ ትጠጣለህ። አይ አለ እኮ ልጠጣውላ። እኔ ያሰብኩት ለሌላ ሰው ከፈል አራት ሰው ጋበዝኩና አንተ ዛሬ ላይ የምትኖረው እሷ ጋር ሄድና ጠጣ። አይ ቆይ ዝናቡ ሲያባራ ሂድና ጠጣ። ከዛ የመጣው እኮ ምንድን ነው አንተ የምትከራከረው? እንዴ ነፃ ነው እንዴ? ግቢ ውስጥ አለ እንዴ ቡና? አይ አንቺ ጋር አሁን ክሬም ገዝቼ እኮ ነው እንዴ። ክረምት ቢሆንስ እንትን እኮ ነው። ሄድ እባክህ፣ ሲያባራ ጠጣ። ሂድ ውጣና። የለም የምን ቡና ነው የሚለው? ሲጀመር አንቺ ዝም ብለሽ አሁን ጎረቤት እኔ እንደኔ አይነት ጎረቤት መኖር ይናዝ። ሄድ እባክህ፣ ገና ደግሞ ላንተ ብዬ ላፈላ ነው። ዝናብ ዘነበብኝ ግን መጥቼ ቆይ እኔ የምልሽ ቤት ኪራዩን ለምን በሶስት ቀን አልከፍልም? የምን ቤት ኪራይ? ለምን ሶስት ቀን አግኝቼ ነው? አይ ስለሽ እሱ በሂሳቡ ተካብሎ አባዝተን ምናምን። እሺ አሁን ለምሳሌ በወር ፕሌኑ ራሱ መጣ ፕሌኑ መጣ። ፕሌኑ ይወደኛል፣ እውነት ይወደኛል። ያው እኔ ባለፈው በፕሌን አልሄድኩም። ከዛ እግሬን እነዚህ ራሱ ወደ ታች አንድ እግሬን እየዘረግተው ትወድቃለህ ተንጎዘዋል። ኧረ እኔ አልወድቅም። እኔ ለመድኩ አርኳቸው። ለምን ድሮ በቲቪ ላይ የዋኝ ጋር ስንጠጣ ማታ ፕሌኑን። ከዛ እንግዲህ ሰዎቹ ተዋሉ ሲሉን እኔ እየምን ያለ እንግዲህ በቃ ሲፈልግ ቦታ እያቀያየርኩ ቁጭ አልኩ። ተቀምጥ አቱ ወደ እኔ አልኩት። ከዛ እንግሊዝኛ ምናምን የሚችል ሰው ጠባና እኔ ዞር ብዬ ዚስ ቶንጎስ አልኩት። እኔ እችላለሁ ሁሉም ሰው ለኔ ወደ እኔ እንደውም አስተርጓሚ ሆነ ቁጭ አልኩ። ከዛ በቃ እዛ ሴት ደግሞ ብዙ ነገር ነው ግን እኔ እኮ ሰው ይወደኛል። ኧረ እባክህ ፈረንጆቹ ራሱ እንደዚህ አይቶ አንዱን እኔ እያየ ተደናቆ ከፕሌን ወደቀ። ሲወድቅ እኔ እንግዲህ እንዳይሞት ስለሚወደን ብዬ ዝም ብዬ አንድ ጣቴን ዘርግቼ አደረኩለት። ጣቴ ላይ እነዚህ ያዘና አፕ አለ። ከዛ ምን ማለት ነው ደግሞ? ወጥተኛ ነው ወደ ላይ ወጥተውና መስኮቱ ገባ። ከዛ መስኮት ከተን ስንሄድ እንግዲህ ይሄ ቤት ትንሽ ነው ለካ ወደ ታች ስታይ ከሰሙት እኮ ስታይ ከዛ እንግዲህ ወደ ታች ሳይ እኮ የሆነች ሰው ራሱ እንዴ አልኩ። አንዱ የሚያውቀው ረጅሙ ሰው እያለ ስናልፍ ወደ ታች ሰው አልመሰለኝም። ረገጥ አደረኩ። አንተ ጠንቆታለ። ኧረ ብሌን ውስጥ ነኝ እኮ ተሳስቼው። ኧረ በስመ አብ አንተ ጉደኛ ነህ እኮ። የለም እባክህ ዝም ብለህ ነው ይሄን ሁላ ያወራከው። የለም አዎ ግን እኔ ከፈለኩ ማለት ነው ቂጣውን እበላለሁ። የቡና ቂጣ ቡናውን ላስፈጨውና ቂጣውን ራሱ ሊጠጣ ይችላል። ጎበዝ ጥሩ ሀሳብ ነው። እሱ ደግሞ ተገኝቶ ነው ጎረቤት 3 ኪሎ 4 ኪሎ ከጠርሴ ዳመጣለሁ። ኧረ እባክህ አምጣላቸው አምጣላቸው አምጣ። አዎ አንቺ ግን ተንኮል አታስቢ። ምን አደረኩ? በርዶኝ ቡና ሱስ ስላለብኝ ብራት እቼ እኮ ነው ቅድም። እንዴ እኔ ምን አገባኝ ታዲያ? እንዴ እኛ ጠዋት ጠጣን። ለአንተ ብዬ ደግሞ ገና ሁለተኛ የለም ምንም የለም። አዎ የለም ጀበናም የለም። እንዴ ልጁ ምን ሆኖ ነው እንደዚህ የሚያፋጥጠኝ? እንዴ ግን አፈላለሁ። ሂድ እባክህ አፍላና ጠጣ። ይጫወታል። አንቺም ደግሞ ከጎረቤት ጋር ስትጫወቺ ቡና ስትጠጪ ደስ ይላል። እሱን ተይና ስራ እንዴት ነበር? ስራ ቆንጆ ነው፣ አሪፍ ነው። አይ ጥሩ ነው። አሁንማ ክረምት መጣ፣ በቃ ዝናብ ዘነበ። ዝናብም እየመጣ ነው። ጥሩ ነው። እሺ ስራ አሪፍ ነው። እስቲ አሁን ለክረምት ደግሞ የሆነ ስራ ጀምራለሁ እየፈለኩ ነው ስራ። ያኛውን ትተሽ ለምን? እሱ ምንም እንትን አላለኝም። አሁን የግልን እያልኩ ነው። እሱ ይሻልሻል። ግን እስቲ ገና ነው የማስበው። ህዊስ እንዴት ሆነች? ህዊ ደህና ናት። እየሰራች ነው እሷ? አዎ እሷማ ስራ በጣም እየሰራች ነው።
አሁን ሁሉም ሰው እኮ የራሱን ስራ ነው የሚሰራው አይደል? አዎ እሱንማ ለዛ ነው አሁን ተቀጥሮ ለመስራትም ብሩ ትንሽ ነው። አዎ በጣም ነው የሚያስጠላው። ትንሽ ይከብዳል። ብቻ ግን እንደምንም ብለሽ የራስሽን ነገር ደግሞ መስራቱ ይሻላል ብዬ አስባለሁ። አዎ እስቲ እያሰብኩ ነው እንግዲህ። ኧረ ቡና ልጠጪ ነው እንዴ? እኔን የለም አላላችሁም? መጣዋ አሁን ይኸው ድርቅ እንዴ እዚህ ናችሁ እንዴ? አዎ እዚህ ነን እንዴ። እያየሁህ እኮ ነው። ምን እያልክ ነው? ኧረ ምንም አላልኩም። እሺ ሰላም ልበላት በይስ። እንዴት ነሽ? ሰላም ናት? የአንቺ ዘመድ ናት? አዎ ዘመድ ናት። ናሽ ተመጣ ከዚህ ጋር። ኧረ እኔ አልቀመጥም። ኧረ እሄዳለሁ። ትሄዳለህ? ሂድ በቃ። አይ ቅር ይልሻል። እሱ ደግሞ ምንድን ነው የምትደረግ? ቡና ልጠጡ ነው? አዎ ቡና ልጠጣ ነው። ምንድን ነው ተናገር እንጂ። ኧረ እንትን እኔ በደንብ ጨምሪበት ጀበናው ይሙላ እንጠጣ። አንቺ የሚበቃውን ይቀጥናል። አንተ ምን ሆነ? ኧረ እንትን ዱቄት የለም ቤት ውስጥ? ይኸው ዱቄት የቡና ዱቄት ነው የሚጨምረው። ሙይ ሰው ሊመጣም ይችላል። ከጎረቤት ጋር ነው ሁሉም ነገር። አይ ተንኮሶ አይጠግበኝም ብለህ ነው? የቡና ቁርስ ነው እንትን የምታመጡ ገና? ኧረ ቡና ነው የምንጠጣው። ምሳ አሁን ነው የበላነው። እውነት? ቡና ቁርስ ምናምን የለውም። እኔ ትላንት ነው የበላው። እንግዲህ ድንገት ጮጋራዬ እንዳመኝ ደግሞ ፈራሁ። አያሳምንም ቡና ችግር የለውም። ጨምሪበት በደንብ ዱቄቱን ጨምሪበት በደንብ። አዎ ወፍራሙ ነው የምወደው ለዛ ነው። ምን ጨምሪ ውሃ እያልክ ምን ወፍራሙ ወደድ? ጨምሪበት በቃ 3 ጆክ አድርጊው። ኧረ ተው አንተ እንደ ታፍላ ልጅቷ አታጨናንቃት። እንጫወት እኛ እዚህ ታች ያለችው እንትኗ ማናት? ከዚህ ቀጥሎ 6ኛ ላይ ያለችው ቡና እየወቀጠች ነበረች። እሺ እየሰማው ነበር ጠዋት ሲያሹካሽኩ ሲያወራ። ከዛ ቤት ነው እዚህ የሰማት 6ኛ። ኧረ በስመ አብ አንተ ተው እስኪ ምንድን ነው? አይ ሲያወሩ ነው በቃ በደንብ የሰማው። ምን ያደርግልሃል ሰውን የምታዳምጠው? እነዚህ ስታነሳ ቡና ጀበና ላይ ስጨምር ራሱ ይሰማል። ኧረ በስመ አብ መንፈስ ነው እንዴ አንተ? እዛ ሄደህ ነው የምታውቅ? ልጅቷን ተዋት ታፍላ እንዴ አታጨናንቃት እንጂ ተንኮሱ እንግዳ እኮ ናት። እንግዳ ነሽ እንዴ? ስሟን አልነገረችኝም እንዴ? መች ጠየቃት? እዚህ የሚገባ ጎረቤትሽ ነው እንዴ? አዎ እሱ እኮ ነው። እኔ ነኝ። እንደዚህ የሚያስቅ ጎረቤት አለሽ እንዴ? ለካ ኧረ እባክሽ ጭራሽ። ኧረ አታበረታችው በእናትሽ። አቺውም የሱ ወሬውን ራሱ ተጫወት እንግዲህ ተንኮስ። ኧረ ጫወታለሁ። ስራ ራሱ ሊጀምር። ኧረ ምን ከዚህ በፊት ድንጋይ ፈለጣ አይደል? እሱን ተወኩና እሺ ፋብሪካ ነገር ከላንተ ከፈተን። አዎ ቋንቋ አስተርጓሚ እንፈልጋለን ነው። ምን ቋንቋ? እኔ እንጃ እንግዲህ የሆነ የውጭ ቋንቋ ነው አሉ። ምን አንተ ከአማርኛ ውጪ ምንድን ነው የምታወራው? እስቲ ኧረ ችላል ነው። ቻይንኛ ወይስ እንግሊዘኛ? እንትን ነው አሉ የቀዮቹ ቋንቋ። ዝም ብለህ እዛ ደግሞ ሄደህ ሰው እንዳይስቅብህ። ግምት ራሱ አንድ ነገር አይደል እንጂ አውቃ አይደለም በግምት ልታወራ። ኦሮምኛም እችላለሁ፣ አማርኛም እችላለሁ። ቀጥነኛ ነው ምንድን ነው የጣሊያኖቹ ቋንቋ። ተው እስኪ አንተ ዝም ብለህ እዛ ሄደህ ሌላ ነገር ደግሞ አውርተህ ሰውን እንዳታጋጭ። አይ ግምት በቃ ሰው አይና አይተሽ እኮ መገመት ይቻላል። አሁን ለምሳሌ ሰራተኞች የሆነ ዕቃ አምጡ ብሎ ሲያወራ በቃ ዝም ብዬ ግምት ላውራውና 2 ወር ልስራ እዛ። ኧረ እባክህ በግምት የሚሆን ነገር የለም። አይሰማም እሱ የሆነ ቋንቋ ሲያወራ እኔ ፈለኩን እነሱ ነግረዋለሁ። እስኪ እንደዚህ አይሆንም አባቴ። አንተ እዚሁ ይሄን አበባውን ውሃ ጠጣልኝ። እሱ ተይው
እጣን ነው እንዴ? ቡና ላይ እጣን ሊጨምር ነው? ኩሱ ተረጋጋ። ልጅቷን በጣም እያጨናነቀ አይደለም እንትኑን ይሄን እኔ እንግዲህ ምንድነው እጣኑን ቡና ላይ የሚጨምር ነው? አይ ድንገት ምን ይታወቃል? ያሁኑ ሴቶች ልጆች ምን እንግዳ ሰበብ አድርገህ እዚህ በወሬ አዛት አደረገኛለህ። እሷ ባት ነው ላጠራና ቡና ደም ጨምረሻል ወፍራም አድርገው እሺ። አይችሉም እኮ ያሁኑ ልጆች ዝም ብሎ ቲክቶክ ስልክ ማውራት። አሁን የምታበላውን ቡና ራሱ መቻየ ነው እንዴው እንጂ ለሞራል እንኳን ዝም አትልም። ኧረ ምን እኔ አኩን ተናግር እኔ ማስመሰል አልችልበትም። ጭራሽ ሞክሬያለሁ ስንት ቦታ ማስመሰል አለመቻሌ ነው። ዝራ እንዳታረገ ዝም ማለት ሳችልም አረ አይ ይሄው ገባውና ይሄ ቤት ያምራል አለኝ ባለሀብቱ። እሺ አረ አምሪም ቀለሙ አርጉ ጠረዙኝ እንግዲህ በሶስ አረ ባክ ጠረዙኝ እንከ ቤት ተደበደብክ። ማስመሰል አለመቻሌ ነው የተመታው። ያሁኑ ሰው አንዳለ እዚህ አራጁን ታውቋለሽ? ማስመሰሉ እቼ ታመመች በግ ሰው ገዝቶ ሲመጣ ይሄን የሚያክል ጮማውን ትጨርሳላችሁ ብቻችሁም ብሎ ያወራል። በሱ ጠልተ ነው። ግን ደግሞ ማስመሰል ካልቻልክም ዝም ማለት ይሻላል። አይ እኔ አቁን ተናግሬ አው ባክ እየተደበደብክ ልትሞት ነው እንዴ? አቋቁን እያልክ አረ ወደዛ ብራንተን አረ በስማ ብርድ መጥቶኝ እኮ ነው። ብርድ ልብሴን ሸጥኩ እኮ። ኧረ እና ምን እየሆንክ ነው? ባለፈው ቤት ኪራይ አልሸኝም እሱን ሸጥኩና መጣሁ። አዎ እሱንስ እንኳን አመጣኝ። ስትፈልግ ቁጭ ብለህ ደር ብርድ ልብስ አመጣኝ። ኧረ እንደዚህ ብለህ እንትን እንዴ በዛ ነው ብርድ መጣ። ልትሞት ነው እንዴ? ቤቱም ቀዳዳ ነው። የቱ ቤት? ቤተከራየሁት። የምን ቀዳዳ ነው አንተ? በታች በኩል እንደውም ገብቼ ነው የማየው ብዙ ነገር ቤት ውስጥ የማየው። ኧረ ምን አለ እንደምትጠቀም ምን አለ ሰው ቤት ደህና ነው። ይሄ እኮ ቀዳዳው ሰው ያስገባል። አሁን በታች ሰው ስለማይገቡ ነው እንጂ ተዋ ውጣ ካልሆነልህ እኔ ሌላ ሰው አከራየዋለሁ። ቡና ይቆያል። አራግቢው እንጂ እሷ ዝም አላልኩሽም? ያውኑ ልጆች አንጂ ነው ቡና ማብላት ራሱ እሳት አለው አንዴ። አራግቢው እንዴ በራሱ ነው እንዴ? ምን ትልኝ? ይሄ ነው እንግዲህ ጥሪ ያልሽኝ። አየሽ አራግቢውና አዛለት አራግቢው ቡናው ይፍላ። እኔ ምን አውቃለሁ። በቃ እንደ ሙዚቃ ማዳመጥ ነው። ዝም ብሎ ነው የሚያወራው። ዝም በይው አንቺ አትስሚው እሺ። አንተ ዝም ብለህ ልጅቷ ላይ አትጮህ። አይ ይቾክላለሁ። አራግቢው ይፍላ። አራግቢው እንትን እዛ ጋር ያለው የት ነው የምትሄደው አንተ? እዛ ስትቀመጥ አይደል እንዴ የምትውለው? ምን ነው የምትቾክለው? ስራ ፍለጋ በለው። በማታ ጭራሽ ስራ ፍለጋ ትወጣለህ። ይኸው ከሰሉ ራሱ ጠፋባ። ኧረ አንተ እሱን ብቻ ነው እንደ የምትጠብቀው እንዴ? እዚህ ጋር እንጫወትና እና ውሃ ጨመርሽበት እንደ ከሰሉ ላይ ጠፋባ። ተንኮሱ እንደዚሁ ይባላል እንዴ? እንዴ የሰውን ሰው እኮ እያጨናነክ ነው። አረ እውነቱን ተናግሬ መሞት ይሻላል። መጀመሪያው ማማሉን አውቀሻል አንቺ ማለት ነው እኮ አልተራም እያልኩሽ። ይሄ ጨዋ ይጫወታል ደግሞ እኮ ተጫወት እንጂ ወይ ደግሞ ተነስና ሂድ። አዳና ቡና ነገር ነው የምታስበው። ቁጭ ብለህ አይደለም እኮ ዝም ብዬ አሁን ይሄና አክላ ቡና ማፍላት አጅንም በየዙን ያዘው ምን አረገች? እያፈላች አይደል እንዴ? ከዚህ በላይ ራሱ ወደዛ ዙሪውና አስቀምጪ ሰው ላይ እንዳይፈነ ወደ ታች ሰው ግን እኛ ድሮ እኮ በሕፃንነቴ በቃ እኔ አሁን ሕፃን ሆኜ ቡና በግማሬ ዱራ ራሱ ስችልበት አንተ አሁን ለምንድን ነው ባለፈው ታዲያ ያላረድከው? ከውጭ አይደል እንደ የጠራ ነው? አዎ እኔ ብር ላይ እንጣላለን በለው። አንተ ብላ ራሱ አይደለም እኮ የቃቃ የምንጫወትበት በሱ አረድኩ። ደህና በጉን ከዛ በሉ ተው እባክህ ዝም በል።
ውሸትን ጀመርክ ደግሞ አለቀባ መቀመጤ ራሱ 2 ሰዓት አይሆንም አሁን መቀመጣችን አሁን አይደል እንደ መጣው 5 ደቂቃ ሞታ እናት ነገ እንምጣ የዛሬውንም አልቻልንም ገና ነገም ትመጣለህ አይ ቡና ሽንትን ጀበናው ድንገት አይበላም እንዴ ወይስ ተከድኖ ነው እንዳይበና ይሄን ነው እንግዲህ ጥሪኝ ቻይውሽ በስማ አንቺ ነሽ ጥሪው ያልሽ እኔማ ላንቺ ብዬ የቻልኩት ነው ምንድነው ደግሞ የምታየው የሆነ ተንኮል እያሰበ እኮ ነው ዝም ሲልም አይመቸኝም ገባሽ የሆነ ነገር እያሰበ ነው እኔ ሳውላ ተው ዝም ብል ዝም ሲልም ተናገሪ አዎ አረኔ የሆነ ተንኮል ነው የምታስበው እንጂ እኮ ዝም ብላ ነው ወለደች እኮ ቃጂዜ ደግሞ ማን ነው ዛኛ አገር እኔ ምን አገባኝ ታዲያ ተውለድ የሚወልዱት እኮ ገንፎ ነው ገንፎ ለመብላት እኮ ገንፎ እንዴ ለልጅ ብሎ ነው እንጂ አንተና እንጂ ገንፎ ለመብላት የምትሄደው አይ የሚወልዱት ራሱ ያው ሰዎች ገንፎ ለመብላት ለመቀለም ነው የሚወልዱ አንተ በቃ ጥሩ ነገር አታስብም እኮ 7 ልጆች አላቸው 7 ልጆች ድርድር እነሱ ከቻሉ ምን አገባ አንተ መቻሉ ቁጠባ ቢችሉ አይደል 12 ቢሞላ ምን አገባ ኧረ እነሱ ናቸው የሚያሳድጉ ችግር ሳመጣ ነው ምን አጣክ ደግሞ ላ ሰዓቱ ምን ልታረግ ነው ረተው ተከራጄ ነው የገባሁት እንጂ ዘርቤን ነው እንጂ አልፏል እናታቸው ነው ኧረ እሱ የእሷ ነው ስጣት ምን ነው የእሷ ምን እንደ ልጅ እንቀለቀላል በእናትሽ ተባረክ እጅሽ ይባረክ እንግዲህ አንዴ ትሰድበኛለህ አንዴ ትመርቀኛለህ ወይ ተቃጣሽ አንቺ እውነት በጣም እንጂ ይሄ ነው እንግዲህ እቺ የምኖረው አየሽዋ ዋው ቆንጆ ቡና ነው እሺ ምንድነው ያወቀው ቆንጆ ቡና ነው ስትይ እና ምን ኧረ በውስጡ እኮ ከስሩ ይታያል ምን ቀጠነ ለማለት ከዚህ በላይ አይ ቀጠነ እንዴ ኧረ ቡናው ጭቡጦውን አምጪለት በቃ ይብላ እንዴ ኧረ ቀጠነ ከዚህ በላይ እንዴት ነው የሚወፍረው ሰው ግን ይገርመኛል ተመስገን በላንተ ምን ነው ይሄ እኮ አንድ እኮ ታች በብቻ ዋጋው ቀነስና አልቀጣለሁ እጄ ሁለተኛ ነው ድሮ ማን ጠራክ ሲጀመር ራስን የመጣው ይሄ ነው እኔ እንደውም እንኳን ለምን ጠራሽ እንደው ባልልሽ ኖሮ እኔ ገረመኝ ቤት እንጫወትኛ እንደ ሱቆር በቃ የሚያወራው ከቅድም ጀምሮ እኔ ሰው ለምንድን ነው ስህተቱን ሲነግሩት የሚናደደው ኧረ የምን ስህተት ነው ይሄ ወፍራም ቡና ቅመሽውና ይኸው እውነት ራሴ እጠጣለሁ የራስን ጠጣ ከፈለክ ተው እሺ ግን እየነገረች ነው እናደርጋት ለጫወታ ነው ዝም ብዬ ምራቄን እየዋጥኩ ነው እየመሰለኝ ያለው እስኪ ዱቄቱ አለ ትንሽ ጨምሬልኝ እንግዲህ ፋሚሊ እሷን ለማናደድ ብለን ነው እንጂ ቡናው ምንም አይልም ነው እንግዲህ ሁለተኛ ለመጠጣት ሰብስክራይብ ማድረግ እንዳረሱ አሁን ችግራችን ካሜራማን ኤዲተር አጣን እንጂ እንግዲህ ፈጣሪ ረድቶን እቃ እያሟላን ነው ከስልክ በካሜራ ጀምረናል እንግዲህ ግን ካሜራማን ኤዲተር ምናምን አጣን እንግዲህ እንደምታዩት ራሱ የሆነ ልጅ ከመንገድ ድንጋይ የሚፈለጥ አለ ብለን ጠርተን እየቀረጸን ነው አይደል ወንድም አዎ ይለዋል እንግዲህ ካሜራማን በቃ እንትን አላለንም ደግሞ ኤዲቲንግ ካሁን በኋላ ተከታታይ ድራማ ጀምረናል አልተለቀቀም እንጂ ሰሞኑን ምርጥ ቪዲዮ ምርጥ ሌላ ተዋናይም ጨምረን
እየመጣን ነው። ሰብስክራይብ አድርጉ፣ አበረታቱ። ልክ ነው እንዳልስቃችሁ እናውቃለን። አረ የሳቀ ሰው አለ? እስኪ ቺርስ የሳቅ ሰው ኮመንት ላይ ጻፍ። ሰብስክራይብ ማድረጉን እንዳረሳ። አመሰግናለሁ። አረ ይሄ አስቸጋሪ ልጅ አያቸዋ። እንደዚህ ቡናውን ጠጥቶ ወጣ እንደ ድንገት ገብቶ። ፋሚሊ እንደዚህ ነው ቆይታችን፣ እንደዚህ ነበረ። ሰብስክራይብ ደግሞ ማድረግ እንዳረሱ። እሺ እንወዳቸዋለን።